በራስ መተማመን ያላት ሴት ሲያዩት የምታስቀና፣ ሲቀርቧት የምትወደድ፣ ሲያቋት ደግሞ እንዳይርቋት የምታደርግ ሴት ናት። እንደዚች አይነት ሴት ሚስት ብትሆን የምታኮራ፣ እናት ብትሆን ደግሞ ምርጥ ትውልድ የምትፈጥር ሴት ነች። ስለዚህ በራስ መተማመን ያላት ሴት መሆን ምርጫ አይደለም፣ ግዴታ ነው። ዊንታና ነኝ ከአዲስ ኢንሳይት። እንዴት ናችሁ? ዛሬ ከሴቶች ጋር ነው የማወራው። በራስ መተማመን ያላት ሴት እንድንሆን ወይም እንድትሆኚ 6 ነገሮች ያስፈልጉሻል። አሁን እነግርሻለሁ። አንደኛው ሙሉ የሚያደርግ ወይም በራስ መተማመን የሚጨምር ነገር ምን እንደሆነ ታውቂያለሽ? የምትፈልጊውን ጠይቂ እንጂ የሰጡሽን ሁሉ አትቀበይ። ብዙ ጊዜ ቤተሰብ ውስጥም ቢሆን ያለውን ዝም ብለሽ አግኝተሽ ልትበይ ትችያለሽ። እሷ አታስቸግርም ትባያለሽ። ስራ ቦታ የሚያስፈልግሽን ነገር ጠይቀሽ ካላሟሉልሽ ከፓርትነሮች ትዋሻለሽ። እሷ ወጪ ቆጣቢ ናት ትባያለሽ። ፍቅረኛሽ የምትፈልጊውን ነገር ካልነገርሽው ወይ ሮቦት ናት ሊልሽ ይችላል፣ ወይ ደግሞ ምንድነው ዝም ብላ በቃ አብራኝ ነች ያለችው፣ ይመቻት አይመቻት አላቅም፣ እሱ ይደሰታል፣ አንቺስ ዝም ብለሽ ትሄጃለሽ አብረሽው። እንደሱ አይነት ሴት ነው የምትሆኙ። በራስ መተማመን ያለሽ ሴት ደግሞ መሆን ያለብሽ የምትፈልጊውን መጠየቅ ስትቺ ነው። አትቀበይ፣ መጠየቅ ጀምሪ። ሁለተኛው እምቢ ማለት መጀመር አለብሽ። እምቢ የሆነ ነገር ሲሉሽ አይ አልፈልግም፣ ይሄ አይስማማኝም፣ ይሄማ በፍጹም ሊሆን አይችልም፣ እኔ ከዚህ በላይ ይገባኛል ማለት አለብሽ። እስከ ዛሬ እስኪያስታውሹ እማትፈልጊያቸውን ነገሮች ብዙ ጊዜ እሺ ብለሽ ይሆናል እኮ። እማትፈልጊውን ትምህርት ለመማር እሺ ብለሻል፣ እማትፈልጊውን ስራ ለመስራት እሺ ብለሻል፣ እማትፈልጊው ግንኙነት ውስጥ እሺ ብለሽ ቆይተሻል። ግን ደስተኛ ነሽ? አይደለሽም። ለዛ ነው በራስ መተማመንሽ የሚወርደው። ደስተኛ መሆን የምትችይው እምቢ ስትይ ነው። አሁን ጀምሪ፣ እምቢ። ሶስተኛው በአንቺ ሀሳብ መጽናት አለብሽ። መውለድ አለብን። ከዚህ በኋላ ስራሽን ታቆሚያለሽ። በዚህ ሀሳብ መስማማት አለብሽ። ጨርሻለሁ። ሀሳብ ሰጥተሽ የሆነ ነገር ይደረግ ብለሽ አዲስ ነገር ተናግረሽ አይ ይሄ ከሚሆን በዚህኛው ቢተካ ይሻላል ሲሉሽ እሺ ብለሽ አትስማሚ። ያንቺ ሀሳብ ምርጥ ነው። ያንቺ ሀሳብ መጽናት አለበት። ስለዚህ በሌሎች ሀሳብ በመስማማት ሀሳብሽ ላይ እንዲረማመኑበት አትፍቀጂ። በስራም ይሁን በግንኙነትም ይሁን በቤተሰብም ይሁን ጓደኞችሽ ጋር ሊሆን ይችላል። በራስሽ ሀሳብ መቆየት መቻል አለብሽ። ያኔ የእውነት ሙሉነት ይሰማሻል፣ ሌሎችም ያዳምጡሻል። ሁልጊዜ ግን ሀሳብሽ ላይ ሌሎች ሀሳባቸውን የሚደርቡ ከሆነ ያንቺን ቦታ አይሰጡትም። አራተኛው መሸነፍ መፍራት የለብሽም። ሽንፈት እኮ ጥንካሬ ነው የሚያስተምረው። ስለዚህ ተሸነፊ፣ ችግር የለውም። የመጨረሻው ሂደት አይደለም። ወንዶች በዚህ ያስደስቱኛል። አይፈሩም። በቃ ምንም ቢሆን ወንድ ልጅ አይፈራም፣ ፈርቶ አይሞትም የሚሉት አባባል አለ። ምንም ነገር ቢሞክሩ ቢያጡም ምንም አይመስላቸውም። እኛም እንደዚህ መሆን አለብን። መሸነፍ ድጋሚ ለመነሳት መንገድ ይሆናል። ስህተቶችሽን ለመማር ስህተቶችሽን እንዳትደግሚ ያስተምርሻል። ስለዚህ ሽንፈት አሪፍ ነገር ነው። አትፍሪ። ጥንቃቄ ሲበዛ እዛው ባለሽበት ነው የምትቀሪው። ስለዚህ ነገሮችን ስትሞክሪ መውደቅ፣ መነሳት የሚሉትን ነገሮች ስትለማመጂ ሙሉ ትሆኛለሽ። ከዛ በኋላ ምንም ነገር አያስፈራሽ። አምስተኛው ደግሞ የህይወት ሰርክልሽን ማስፋት አለብሽ። ጠባብ ሊሆን ይችላል። አንዳንድ ጊዜ እኮ አናስበውም። የሆነ ሰፈር እናድጋለን፣ ከተወሰኑ ሰዎች ጋር እንውላለን፣ የሆነ ትምህርት ቤት እንገባለን፣ እዛ ጓደኞች ይኖሩናል፣ ከዛ ስራ እንይዛለን፣ እዛው ከስራ ባልደረቦቻችን ጋራ ጊዜያችን ያልቃል። ወይም ጓደኞቻችን ጋራ ሁሌ እንገናኛለን፣ ግን አዲስ ነገር አናደርግም። ይሄ ትክክል አይደለም። ጥብብ አድርጎ ነው የሚያስቀርሽ። ሰፊ መሆን አለብሽ። የተለያየ ነገር አድርገሽ የማታውቂውን ነገር አድርጊ። የተለያየ ቦታ ሂጂ፣ አዲስ ቦታ ሂጂ። ከለመድሽ ውጪ አዳዲስ ሰዎች ትተዋወቂያለሽ። አዲስ ነገር ለማድረግ ደፋር መሆን አለብሽ። አይ እንዲህ አይነት ነገር ባላረግ፣ ይሄን አልለመድኩትም፣ ይሄ ለእኔ አዲስ ነው አትበይ። አዲስ ነገር ማወቅ ነው ሰፊ አስተሳሰብ እንዲኖርሽ የሚያደርገው። ስለዚህ እስካሁን የምትሄጂባቸው ደጋግመሽ የምታደርጊያቸውን ነገሮች ቀንሺ። አዲስ ቦታ ሂጂ። ሄደሽ የማታውቂበት ቦታ ወይ ብሄድ ብለሽ የምትመኝበት ቦታ ሂጂ። ከዛ በኋላ አግኝተሽ የማታውቂው አይነት ሰው ታገኛለሽ። የሚያወሩሽ ነገሮች አዳዲስ ናቸው፣ ሰምተሻቸው የማታውቂው ነገሮች። ለመሞከርም እኮ ትችያለሽ አይደል እንዴ? እስከ ዛሬ ከሞከርሻቸው ነገሮች ውጪ
የሆኑ ነገሮች ያወሩልሻል። ያንን ለመሞከር ድፈሪ። ከዛ ሰርክልሽ ሰፊ ይሆናል። ራስሽን ወጣ ብለሽ ስታዩ ዋው ደስ ሲል ማለት ትጀምሪያለሽ። ጠባብ መሆን የለብሽ። ስድስተኛው ነቀፌታን መፍራት የለብሽም። ብዙ ሰዎች ሊነቅፉሽ ይችላሉ። አንቺ ያመንሽበትን ነገር ካደረግሽ ግን በሀሳብሽ ነው ተረጋግተሽ መቆየት ያለብሽ። ለምሳሌ እኔ ይህን ቪዲዮ ስሰራ የተለያየ ሀሳብ አነሳለሁ። ጥሩ ኮሜንቶች ሊደርሱኝ ይችላሉ። በዛው ልክ ደግሞ የሚያስደነግጡ ኮሜንቶች አያለሁ። ስከፍተው እኔ ነው የምር አይተውት ነው እንደዚህ ላይ ያሰቡት ብዬ አንዳንዴ ደነግጣለሁ። ግን መሆን የለበትም። ሰዎች ሀሳባቸውን የመናገር መብት አላቸው። ኢትስ ኦኬ። ከዛ በኋላ ግን አንቺ ነቀፋው ሲደርስሽ ወይም ማጠብቂው መጥፎ ነገር ስታይ ከሰዎች ወይም ስትሰሚ መጀመሪያ መረጋጋት አለብሽ። ምክንያቱም ነቀፋው ሳይሆን ከነቀፋው በኋላ የሚሰማንን መሰበር ነው የምንፈራው። ለዛ ነው ሁል ጊዜ ሰዎች የሚመቻቸውን ብቻ እያደረግን የምንቀጥለው። የሚጠቅማቸው ሰዎች አሉ፣ የሚጎዱበት ሰዎች አሉ። ሊሰሙሽ የሚፈልጉና የሚጠቀሙበትም ሰዎች እንዳሉ ማመን አለብሽ። ነቀፌታ እንደውም እልህ ሊያስይዝ ነው የሚገባው። ኦኬ እንደዚህ አሉ፣ ስለዚህ እኔ ደግሞ በዚህ ሳይድ ትክክል ነኝ፣ ትክክል ያልሆንኩበትን ሳይድ ላስተካክል እችላለሁ። ግን ነቀፌታ ሁሉ ደግሞ ትክክል አይደለም። ለመንቀፍ ነፃነት ስጫቸው። ኢትስ ኦኬ ብለሽ ከዛ በኋላ ግን ያንቺን ሀሳብ እንዲያስቀይሩሽ አትፍቀጅላቸው። እልህ ይዞሽ ለሚቀጥለው እንደውም የተሻለ ነገር ለመስራት ነው መጓጓት ያለብሽ። ምክንያቱም በሀሳባቸው የሚጸኑ በአቋማቸው የሚጸኑ ሴቶች በጣም አትራክቲቭ ናቸው፣ ተወዳጅ ናቸው። እንደሆነች ሴት ምሳሌ የምታረጊያቸው ሴቶች ሊኖሩ ይችላል እኮ እንደሷ ብሆን፣ እንደሷ አይነት ንግግር ብችልበት፣ እንደሷ አይነት ነገር ማድረግ ብችል የምንላቸው ሴቶች አሉ። በቀላሉ አይደለም እዛ ጋር የደረሱት። ብዙ ሰው ነቅፏቸው፣ ብዙ ሰው ስሜታቸውን ሊያበላሽ ሊሰብር ሞክሮ ነው። ግን በመንገድሽ ላይ ማንም ሰው እንቅፋት እንዲጥል መፍቀድ የለብሽም። ያኔ ነው ሙሉ ሴት የምትሆኚው። ስለዚህ ሴቶች ከዛሬ በኋላ እነዚህ ነገሮች በመለማመድ በራስ መተማመን ያለን ሙሉ ሴቶች መሆን አለብን። ተጠቀሙበት። ዛሬን ጨረስኩኝ። ኮሜንት እና ሰብስክራይብ እንዳትረሱ። ያው እንደተለመደው ፖዚቲቭም ኔጌቲቭም ሊሆን ይችላል። ዌልካም። እንግዲህ ተዝናኑበት። ቻው